ዋና ጀማ እንዴት ናችሁ? ዛሬ ሻሸመኔ ልንሄድ ነው። ሻሸመኔ የራስታዎቹ ሰፈር ይባልበት ቦታ አለ። ምንድን ነው የቦታው ስም? የራስታ ሰፈር ነው ይባል። ብቻ እዛ የራስታ እንትን አለ፣ ኮሚኒቲ ነገር አለ፣ ራስታዎቹ ብቻ የሚኖሩበት። እዛ ሄደን ያለውን ነገር ምናምን አሳያችኋለሁ። ነገር ከኔ ጋራ ናቲ አለ። ናቲ አይበላችሁ፣ ሶሲ አለች። ኤኒዌይስ እንሄድና እዛ ያለውን ነገር በደንብ እናያለን ማለት ነው። እኔም አላውቅም ምን እንደሚኖር ምናምን ነገር በደንብ ቼክ አላደረኩም። ካልቸሩ ምናምን ምን እንደሚበሉ ምን እንደሚጠጡ በቀን ስንቴ እንደሚበሉ ሁሉንም ነገር ነው ማሳያችሁ። እንዴ የተረዳውን ነገር ማለት ነው። ትራቭል ለማድረግ ወይም የሆነ ማታውቀው ቦታ ለመጎብኘት ማለት ነው ከገንዘብና ከጊዜ ባሻገር የሚያስፈልግ በጣም ትልቁ ነገር ውሳኔ። ወሰንን፣ ሄድን። እቺን እያየን ነው በዚህ የምንሄደው አሪፍ ነው። ማታውቀው ቦታ ስትሄድ የሚያስጨንቅ ነገር ቦታውና ሰው ነው። ቦታውን አታውቀውም። ቤት በኩል ነው የምትሄደው፣ ቤት በኩል ነው የምትገባው። ምንም የምታውቀው ነገር የለም። ሌላው ሰዎቹን አታውቃቸውም። ሰዎቹ ጥሩ ይሁኑ መጥፎ፣ ዌልካሚንግ ይሁኑ፣ ይስረቁ አይስረቁ፣ ክፉ ይሁኑ ምንም የምታውቀው ነገር የለም እና ይሄ አንድ ጭንቀት ሁለት ስሜት እንዲሰማ ያደርጋል። ኦኬ፣ የመጀመሪያው ስሜት ፍርሃት ነው። ፍርሃት ይሰማል። ስለዚህ ምንም የምታውቀው ነገር የለም። ሁለተኛው ስሜት ደግሞ ኤክሳይትመንት ነው። አት ዘ ሴም ታይም ምንም ስለማታውቅ፣ ቦታውን ስለማታውቅ፣ ሰዎቹን ስለማታውቅ የሆነ ኤክሳይት የሚያደርግ ነገር አለ እና እንዴት አንድ ጭንቀት ሁለት ስሜት እንዲሰማ ሊያደርግ እንደሚችል አሉ። ግን እኔ ያን ሁለት ስሜት ነበር ይዤ ሄድኩት። ጀማው ረሷቸዋ በሞት ይቅርታ ምናምን። ለማንኛውም አሁን በሩ ላይ ነው ያለ ነው። በሩ ላይ ደርሰናል። እዚህ ነው ያገባን። ካሜራ ምናምን ነበር ይዘን የገባ ነው። ካሜራችንን ደቅነን ምናምን ነገር ከዛ ጓሉ ጮብ ምናምን ነገር ነው ካሜራ ምናምን ምናምን ያሉት ነገር ምንም አልገባኝም። የዛን ሰዓት ላይ ቴንሽን ውስጥ ገባም ማለት ነው። ካሜራ መቅረጽ ምናምን ትንሽ አይቻልም። ከዛ አይ ቲንክ ብዙ ሰዎች እየመጡ ምናምን ፎቶ እያነሱ ምናምን ለሌላ ነገር የተጠቀሙት ነውና በዛ ምክንያት ትንሽ ከባድ ነው መቅረጽ ቪዲዮ ምናምን ነገር። በተለይ ሰዎቹ ሞስት ኦፍ ደም እንትን አይደሉም መቀረጽ የሚፈልጉ አይደሉም። ሶ በተቻለ መጠን ምናምን ያለውን ካልቸር አሳያቸዋለሁ እነሱ ሳይረብሻቸው ማለት ነው። በዚህም በዛም ብለን መቅረጽ ጀመርን። መቅረጽ ከጀመርን በኋላ ትንሽ ነገሮች ቀለል እያሉ መጡ ምናምን ነገር። እኔም ትንሽ ፍሪደም እያገኘው መጣሁ። ግን ሀፕን ያደረገው ነገር ምንድን ነው? በጣም ኮንፊውዝድ ሆኜ ነበረ። በቃ በጣም ብዙ ነገር ነው ጭንቅላቴ ላይ እየገባኝ ነበር። አሁን ማለት ነው ቀለል አድርጌ በሲምፕል ወርድ ላስረዳችሁ። አራት ካታጎሪዎች አሉ። ኒያፒንግ ይባላል የመጀመሪያው ካታጎሪ። ትራዲሽናል፣ ከእንደገና ስፒሪቹዋል። ደሞስት ኦልድ የሚባሉት እነሱ ናቸው። ድራሚንግ ይጠቀማሉ፣ ከበሮ ይጠቀማሉ። ቦባሻንቲ የሚባሉት እነዚህ ከሁሉም ካታጎሪ ማለት ነው ስትሪክት የተባሉት ናቸው። ሌላው ደግሞ the 12 tribes of Israel የሚባሉት ናቸው። the 12 tribes of Israel እነዚህ ሞር ኦፕን እና ፍሌክሲብል ናቸው። ከእንደገና ትንሽ ወደ ከክርስቲያኒቲ ጋር ትንሽ የሚያገናኛቸው ነገር አለ። አሁን ሌክቸሩን እንተውና ከዛ በኋላ የተፈጠረውን ነገር ደግሞ ላሳያችሁ። ይኸውላችሁ እዚህ ጋር ያለው ማለት ነው ወር ነው። ኦኬ 12 ወር ማለት ነው እና እያንዳንዱ ወር የወሩ እያንዳንዱ ሰው እዛ ወር የተወለደ ሰው ማለት ነው they have some kind of የሆነ unique ability ማለት ነው። ገብቷችኋል? ሚያዝያ ላይ የተወለደ ሰው አይን ጥንካሬ፣ ከዛ ስሙ ደግሞ እንድሪያስ ይባላል። ሚያዝያ ላይ የተወለደ ሰው ምንድነው ማለት ነው? ጠንካራ ነው። ከእንደገና ደግሞ at the same time አይን ይላል። አይን ማለት በደንብ ያያል፣ ይከታተላል ምናምን ነገር መሰለኝ። እኔ አሁን ምን ላይ ነው የተወለድኩት? ኖቬምበር ላይ ነው የተወለድኩት which is it says reproductive organ power feel ይላል። ምን ማለት ነው? እኔ እንዳለኝ ከሆነ ቅድም ሰምታችሁት ከሆነ እሺ ምን ላይ ነው ማዘወትረው ነው? ኦኬ እንዴ ኧረ እኔ አላዘወትርም። ጀለስ እንትን ይመቻል አለኝ። ወፍ አቢረን ይገባኛል።
ናቲ አትቀራደስ። ናቲ አትቀራደስ። ከባድ እኮ እኔ ባይዞ ሀገሩ ምናምን ሲነግረኝ ራሱ እኔ አልገባኝም ነበር እኮ የሚያወሩት እንግሊዝኛ ከባድ ነው። ከዛ ልንግባባ አልቻለም። ገብቷችኋል? ግራ ገባኝ። በቃ ምንድን ነው የሚያወሩት ነገር እኔ አንደርስታንድ ላደርገው አልቻለም። ይሄ ጠባብ ነው፣ ጭንቅላት ውስጥ አልገባም ማለት ነው። ስለዚህ ሞክረ ራስታፋሪ አንዳንድ ሺህ ናቸው እነዚህ። በቱሪስት ከሆነ 1,500 2,000 ይሄዳል። ኮፊ ይሄኛው ማለት ነው። ምንድን ነው ግን የዚህ ስሙ ምንድን ነው? በእነሱ ካልቸር ሀት ነው የሚሉት እና ኮፍያ ሌላ ስም ካለው ብዬ እኮ ነው። ለሀበሻ 1,000 ብር ለእንትን ከሆናችሁ ምናምን ነገር ፎሬነሮች ከሆናችሁ ቱሪስት ምናምን ከሆናችሁ 1,500 ብር ነው የሚገዙት። እነዚህ ሞስት ኦፍ ደም ከተለያየ እንትን ነው የሚመጡት። እዛው ካሪቢያን ውስጥ ካለ ቦታ ማለት ካሪቢያን አይላንድ ውስጥ ካለ ቦታ ከዛ ውስጥ ይመጡና እዚህ ከተመቻቸው ምናምን ከዛ ኮሚኒቲ ጆይን ያደርጋሉ ነው እና ሞስት ኦፍ ደም ከተለያየ ቦታ አሁን ከለንደን የመጣ ሰው አለ። ቅድም ያሳየኋችሁ ሰው ከቺኒዲያ ነው የመጣው። ባንዳና አልገዛም ልሞክረው ካናቢስ ምናምን ይላል እና አይታወቅም፣ ሊሞከር ይችላል። ስንት ሰው እንደሚያየኝ ቪዲዮ ባይዘው ቀልድ ነው። ቀልድ ነው፣ ላይሆንም ይችላል። ቀልድ ላይሆንም ይችላል። ምግብ እንብላ ተባለ። ምግባቸውን ቼክ አደረግ ነው። ምግባቸውን ቼክ ስናደርገው ምንድነው በጣም ኖርማል ምግብ ነው። እኔ የሆነ በጣም ለየት ያለ ነገር ነበር ኤክስፔክት ያደረኩት። ይሆናል በቃ ፋንሲ የሆነ ነገር ከዚህ በፊት በልቼ ማላውቀው ግን ከዚህ በፊት በልቼ ማላውቀው ምግብ አይደለም የደረሰው። ኖርማል ምግብ። ይሄ ምንድነው? ጃብሲ ነው። ኦኬ አልኮል ነው። ብራንዲ ሁለት እናደርግና ፖፕኮርን እና ይሄን ፖፕኮርን እኮ ፈንዲሻ እኮ በፈንዲሻ። ኧረ ተው አንተ ደግሞ። ይሄ ምንድነው? ብስኩት ነው። ይሄ ቢንስ እሱን ሁለት እናድርገውና ከዛ በኋላ ቬጅቴብል ሱፑን እንጨምራለን። ደግሞ በመሀል ማለት ነው እንትን ሲሉ ነበረ ላይ አትቅረጹ እንዲያታርጉ ምናምን ስንባል ነበረ። ግን ሬዲዮ ሬዲስ ብዬ በቃ ሲቀርጽ ነበር። ጃማው ይኸው ለእናንተ ብዬ ማለት ነው የተሰደብኩ ነው ያለሁት። እንዲያታርግ የተባልኩ ነው ያለሁት። በጣም ስትረስ ውስጥ የገሰው ነው። ምንድነው መሰላችሁ ባይዘው ካልቸራቸው ነው እና ዳር በጣም ምን ኖርማል ነው። እንግሊዝኛ አማርኛ አይሰሙም። ይሄን እንኳን ነፃነቴን ማተው ብቻ ይኸውልህ ምንድነው መሰላችሁ በጣም ነው ቶሎ ነው የሚበሳጩት። መበሳጨት እኮ አይደለም ኖርማል የሚያወሩት ወሬ ራሱ ማለት ነው እንትን ይሆናል። ይሄ ምንድነው የሚቆጡ ይመስላል ግን የተቆጡ አይደለም ባይዘው ግን ነው ቀስ ብሎ ሲነግሩ ሶማሌ ነው ማለት። አዎ እንደዛ ነው። ያ አይቢስ ነው። እስቲ ምግቡን ልንሞክረው። ምግብ ቤቱን ላሳያችሁ ነበር እኮ ግን ማለት ነው እገረፋለሁ። በሙድ የሆነ ሰዓት ላይ ምግብ ቤቱን አሳያችኋለሁ ምናምን ነገር። ኦኬ አሁን ሶሲ መቀርጻት አስመስይ ምናምን የሆነ ነገሩን አሳያችኋለሁ። ምግቡ ይሄ ነው። ሚስትሮኒ ማርያም ሚስትሮኒ ነው የሚለው ምንም እንትን የለውም። የሆነ የልጅ ምግብ ነው የሚመስለው። ምን ይወላችሁ ቅድም በጣም ብዙ ነገር ነበር ያወራሁት ግን ሶሲ አንዱንም አልቀረጸችው። ስለዚህ ድጋሚ አወራዋለሁ። ይሄ ሩዝ በቦሎቄ ከዛ አትክልት አለ። ልቅመስላችሁ። ይሄ ስንት ነው? ይሄ ስንት ነበር መሰላችሁ? 200 ብር ነው ይሄኛው። ኦኬ ይኸውላችሁ ምንም ለየት ያለ ጣዕም የለውም። በቃ ሩዝ ይላል፣ ቦሎቄ ይላል፣ አትክልት ይላል። ሾርባውን እንፈልባላችሁ እናንተ ማንኪያው ሾርባው ቬጂቴብል ሱፕ ነው 150 ብር ነው እና ውስጡ ካሮት፣ ድንች ምናምን ነው። እኔ አቅርበሽ አሳያችሁ። ይሄ ማለት ነው። ኦኬ ልቅመስላችሁ።
ቅድም የሆነ ጣዕም አለው። የምን ጣዕም እንደሆነ ላውቃቸዋለሁ። ከዚህ በፊት ምንድን ነው ሚስትሮኒ ሞር ይጣፍጣል። ሚስትሮኒ ምንድን ነው? ቤት የሚሰራ ሾርባ ልክ ነሽ። ቤት የሚሰራው ሾርባ ልክ ነው። ማዘር የሆነ ሳሌ ሰርተው ትዝ ይለኛል። ልክ ነው። ብቻ በቃ የት ያለ ነገር የለውም። እንትን ነው ካሮት፣ ድንች ምናምን ነገር ነው። ናቲ ሊቀምሰው ነው። ቀመሰው እየቀመሰ ያለውን ይኸውልኝ። በኢየሱስ ምንድን ነው? በደንብ አድርግበት እንጂ አርግ። ድንቹን ማስቀባው። ናቲ ፈርቷል። በጣም ይፈራል። ናቲ ሲጀመር እንደዚህ አይነት ነገር ይፈራል። ግን ቀመሰው። የቀመሰውን ላሳያችሁ። ድመት ነህ እንደ አንተ። ሬት እያደረግን ነው። 2 ከ10 ሰጣለሁ። ስንት ሰጠው አንተ? 2 ከ10። ሾርባውን 2 ከ10 ነው። 2 ከ10። ሶሲ ሾርባውን ስንት ሰጠሽ? 2 ከ10። ሶሲ ሾርባውን 2 ከ10። እኔ ሾርባውን 5 ከ10 ልበለው። 5 ከ10 ቱማች አይደለም። ለምን እንዳልኩ ልንገራችሁ። ከእንትኑ አንጻር ማለት ነው፣ ካለው ካልቸር አንጻር ምናምን ነገር ሰከስኩ ነው። ግን እሺ 3 ከ10 በቃ 3 ከ10 ብስኩት ይበሉ ነው። ይሄን ሁሉ ትተውታል። ያው የተውነው ምግብ ማለት ነው። ጀለሶች አንተ ምንድን ነው እንትን የመሰልከው? አርበኛ የሆነ ልትዋጋ ምናምን ይመስል ያው ሙዱን እንትኑ ላሳያችሁ፣ ቤቱን ላሳያችሁ። ኦኬ ስፋቱ ይሄ ነው። ምንም ለየት ያለ ነገር የለውም። ኦኬ ምንም ሌላ ለየት ያለ ነገር የለውም። ብስኩት ልበላ ነው ባክ። ሰዎች ይኸውላችሁ ቁርስ በልቼ ባልወጣ ኖሮ አልቆልኝ ነበር። እዛ ግራ መጋባት ውስጥ ማለት ነው አንድ ነገር አንደርስታንድ አደረኩ። ቀደም የተረዳሁትን ልንገራችሁ። አሁን ባይዘይ በስርዓት አልቀረስኩም እስካሁን። የሆነ በቃ አላ ሴትል አላደረኩም እስካሁን። የሆነ ስሜቴ ተረብሿል ምናምን ነገር። ብቻ ፖይንቱ ምንድነው? ለምሳሌ የሆነ አዲስ ካልቸር ላይ ምናምን ስመጡ ማለት ነው እና የሆነ ኢንቫይሮንመንቱን በደንብ ካላወቅ ነገር ኦፌንድ ላለማድረግ ትሞክራለህ። አሁን በቃ እያንዳንዱን እንትን ኮንሽስ ሆኜ ነበር ሳደርግ ነበር። አበላሌ ብትል፣ አወራሪ ብትል፣ አረማመሪ ሽንት ቤቱን ላስገባ ማለት ነው። ሽንት ቤቱን ላስገባ የሆነ እንዴት ነው ያሸናን ዝታይ ገብቷችኋል። ብቻ ኦፌንድ ላለማድረግ ትሞክራላችሁ ምናምን ነገር ብቻ ሲመጡ የሆነ በተለይ አዲስ ካልቸር ነገር ስሞክር የተረዳሁት ምንድነው የሆነ አንተ መሆን አለባችሁ። በቃ እንደማታውቁ በደንብ ግልጽ መሆን አለባችሁ። አሁን እኔ ቅድም ሰውየው ሲያወራ ምናምን የሰከስኩት ነበር። በቃ እንደገባኝ አክት ሳደርግ ነበር። አልገባኝም፣ እስካሁን ምንም አልገባኝም። ገብቷችኋል። እና እስቲ ሌላ ቦታ አለ ተብሏል። እሱም ቦታ ቼክ እናደርገዋለን። ሰዎች አሁን ያሳየኋችሁ ማለት ነው 12ቱ ደቀ መዛሙርት አሉ። እነሱ ናቸው። እነሱ ጋር እንደዚህ ነው አሁን ያሳየኋችሁ ስዕል ማለት ነው። ምንትን ናቸው? ሁሉም ራስታ ናቸው። 12ቱም ደቀ መዛሙርታት ራስታ ናቸው። ጀማው ዋና ጀማ። እሺ አሁን ደግሞ ቸርቻቸው ነው። ይሄ ቸርቻቸው ነው። እንግባ ውስጥ ቸርቻቸው ነው። ይሄ ነው ስፓቱ። እዚህ ውስጥ ነው የምንገባው። እዚህ ውስጥ ነው የምንገባው። ውስጥ ከገባም በኋላ ሰውየው በጣም ብዙ ነገር ነበር እያሳየን የነበረው። በጣም ብዙ ካልቸር ማለት ነው እና በጣም ብዙ ካልቸር፣ በጣም ብዙ ኢንፎርሜሽን በአንዴ ሲነገር ቪዲዮኖ ጌቱን ኬቶ ለይታ እንዲህ ምንም የሚገባ ነገር የለም። በቃ ድብልቅልቅ ነው የሚልብ ገብቶሃል። በመሀል ግን ረጋቢ ያሰብኩ የነበረው ነገር ምንድነው መሰላችሁ? በጣም አለማወቄ በጣም ነው ማላውቀው። ማለት እኛ በተለምዶ በቃ ራስታ ሲባል ራስታ ነው። ከዛ ዊኖ ሜቢ በኃይለ ሥላሴ የሚባለውን ነገር እናውቃለን እንጂ ከዛ ውጭ ምንም እናውቀው ነገር የለም። እና ዴራር በጣም ብዙ ማላውቀው ነገር፣ በጣም ብዙ ማናውቀው ነገር አለ ከምር። እና እንደማታውቅ የምታውቀው ደግሞ ወተህ ራስን ይሆናል ኤክስፖዝ ስታደርግ ነው። ወተህ ራስን ማታውቀው ቦታ ራስን ይዘህ ሄደህ ከማታውቃቸው ሰዎች ጋር አይተህ ከማታውቀው ሰው ጋር ከካልቸርክ ውጭ ከሆነ ሰው ጋር ስትገናኝ ነው በጣም ብዙ ነገሮችን አንደርስታንድ የምታደርገው። እና በጣም ብዙ ነገሮችን ነው ማናውቀው።
ከምር እና ይህን ሁሉ ነገር ደግሞ አለማወቅን ማወቅ ዳስ በጣም ቢስ ነገር አትሊስት ወጥተህ ለማወቅ እንድትንቀሳቀስ ያደርጋል። እኔ ከዚህ ትሪፕ የወሰድኩት ብቸኛው ነገር አለማወቄ ማወቄ፣ ሌላ ምንም ነገር የለም። እንዳሰብኩት ብዙ ነገሮችን አላደረኩም። እንዳሰብኩት በጣም ኢንተርቴኒንግ አልነበረም። ግን ወጥቼ ግን ከዚህ በላይ መጎብኘት እንዳለብኝ፣ ከዚህ በላይ ወጥቼ ሌሎች ካልቸሮችን ማየት እንዳለብኝ ግን በደንብ ነው የገባኝ። አይ ቲንክ ሁላችንም እንደዛ ደግሞ ማድረግ አለብን ብዬ አስባለሁ።